አንድ ታሪክ ላጫውታችሁ። የዛሬ 7 ዓመት ማማን ከወለድኩኝ በኋላ ከአንድ ወይ ከ2 ዓመታት በኋላ ማለት ነው ከባለቤቴ ጋር ያ ነገር ከተፈጠረ በኋላ ወደ እናቴ ከተመለስኩኝ በኋላ ነው። እና በፊት ከእናቴ ጋር የምንኖርበት ሀገር ሌላ ነበረ። ከዛ በኋላ እናቴም ሀገር ቀይራ እኔም ደግሞ ወደ እሷ ሄድኩኝ ማለት ነው። ስለዚህ እኔ ማግባቴን መውለዴን የሚያውቁት በፊት የምንኖርበት ሀገር ነው። ስለዚህ አሁን እሷ የመጣችበት ሀገር ላይ እሷ ልጅ እያለች ያውቋታል እንጂ እኔ ማግባቴን መውለዴን ምናምን አያውቁም። ምን ልላችሁ ፈልጌ ነው፣ እዛ አካባቢ ልጅ ይዤ እኔ ከእናቴ ጋር ስኖር አብዛኛው ሰዎች እኔን የሚያዩኝ አስተያየት በማይሆንም ዝም ብላ የወለደች አይነት አድርጎ ነው የሚስሉኝ። አስተያየታቸውን ስለምረዳ ነው እንዲሁ አይቼ ማለት ነው። ኦር አንዳንዴ ከሚናገሩኝ ነገር ተነስቼ ነው። እና የሆነ ጊዜ ላይ ምን ገጠመኝ፣ እኛ ቤት የሚሸጥ ነገር ነበር እና ከስተመር ናት፣ ልጅ ናት በጣም ቢያንስ በእኔ ግምት ወይ 20 ወይ 19 ምናምን ይሆናታል። አልተረጋጋችም። እኔ ደግሞ በዛን ሰዓት በቃ ወዲያውኑ እዛ እንደመጣሁኝ ስራ ገባው፣ ስራ ሰራ ነበረ ምናምን፣ እወጣለሁ እገባለሁ እና ከእናቴ ጋር ነው የምታወራው፣ ከኔ ጋር እናወራ። ሰፈር ላይ ተሳዳቢ እንደሆነች፣ ትንሽ አስቸጋሪ ልጅ እንደሆነች፣ በዙሪያ ብዙ ሰዎች ወይም ብዙ ጎረምሶች እንዳሉ፣ ከኛ ግቢ በር ላይ እሷም እቃ ትሸጥ ነበር እና ሱቆች አሉ፣ 1 2 3 ሱቆች አሉ። እሱን ሱቅ ተደግፈው ጫት እየቃሙ ብዙ ወንዶች ይቀመጣሉ እና በእነሱ ፊት ለፊት ነው እሷ ደግሞ የምትሸጠው እቃ። ለዛ ብዙ ሰዎች በዙሪያው አሉ። ስታወራ ድምጿ እዛ እሷ ስታወራ ግቢ ውስጥኛ ይሰማ ነበረ ምናምን፣ ትጮኻለች፣ ሳቋ ምናምን በቃ እንደ ሴት ማለት ከሴት የሚጠበቅ አይነት ስርዓት አይደለም። በእኔ አንግል ነው የማስበው እና እምላችሁ። ከዛ ሁኔታ ሁሉ ደስ አይለኝም ነበር። ለካ ነገሩ ተገልብጦ ወደ እኔ መጣ። ምንም አላደረግኳትም፣ አልነኳትም፣ አልደረስኩባትም፣ ሰላም እንኳን አልነባባልም እንደነገርኳችሁ። መጨረሻ ላይ ተገልብጣ ወደ እኔ ዞረች እና እኔም በቅኔ መናገር ጀመረች። ያው ስትናገረኝ ያስታውቃል። የምትናገረብኝ መንገድ ደግሞ ልጅ በልጅነት መውለዴ አማካኝታ ነው የምትናገረኝ። በቃ እሱን አስመልክታ እናቴ ቤት ልጅ ወልጄ መቀመጤን አድርጋ በቅኔ እየሰደበችኝ አድርጋ ነው የምትናገረኝ። ምን ትምህርት አትማርም እንዴ? ምን አስቾኮላት ምናምን። ይሄ በቃ ወደ ብልግና ዙራ ነበረ በቅኔ የምትናገረኝ የነበረው እና ንቅያት ምንም አይመስለኝም ነበረ። ለመታገስ ሞከርኩኝ። 1 ቀን 2 ቀን 3 ቀን እያለ ልጅቷ እያከረረችው መጣች። መልስም እየሰጧት አልነበረም። ምንም ሳላደርገው የሰው ልጅ ለምንድነው እንደዚህ የሚለኝ? ለምንድነው እንደዚህ የሚናገረኝ? በቃ ለሊት ጥያቄ የሆነብኝ ነበረ ምናምን። መንገድ እንዳልቀይር ስራ መሄድበት መንገድ ላይ እሷ አለች። መንገዱ አንድ ነው፣ ግዴታ በእሷ ፊት ለፊት ነው ማለፍ ያለብኝ፣ ሌላ መንገድ የለም። ከእሷ አልፌ ነው መንገድ የምታጠፈው እንጂ እሷ ፊት ለፊት ሌላ መንገድ የለም። በቃ ለመቻል ሞከርኩኝ። መጥቼ ቤት ተናገርኩኝ። እሷ ጸባያ ነው፣ ሁሉንም ሰው ነው የምትሳደበው፣ ንቀሽ ለፊያት መልስ አትስጪ ለእንደዛ አይነት ሰው ተባልኩኝ። ግራ ገባኝ። በቃ ምንም ማድረግ ስለማልችል መቻል ብቻ ነው ያለኝ አማራጭ እና ተፈታተነችኝ ብዙ ጊዜ ማለት ነው። ከዛ ምን ታደርግብኛለች? ልክ እኔ እሷ ፊት ለፊት ስደርስ ልጆች እንዲስቁብኝ ታስደርገኝ ነበረ። እንደዚህ ወንዶች የተሰበሰቡትም ማለት ነው። የሆነ ነገር እሷ ልበል ብላ ነው ነግራቸው፣ ልበልና እናንተ ትስቃላችሁ ተባብለው ልክ እኔ ስደርስ እንደዛ ታደርግብኝ ነበር። እሷ የሆነ ቃል ትላለች፣ ከዛ በኋላ ሁሉም ይስቃሉ። እንግዲህ 4 5 አንዳንዴ 6 ምናምን ሆነው እንግዲህ የዛ ሁሉ ድምፅ በአንዴ እናንተ እያለፋችሁ እያለ ሰው ሲሳለቅባችሁ ያለው ስሜት ልነግራቸው አልችልም። በጣም ከባድ ነው። እነሱ ፊት ለፊት በጣም ጎበዝ ምንም እንደማይመስለኝ ሆኜ አስመስዬ አልፋለሁ አይደለ? እውነቴን ነው የምላችሁ። ልክ ስራ ቦታ ልደርስ ስልና እምባዬ በቃ መቆጣጠር ነው የሚያቅተኝ። ሽንት ቤት ገብቼ አልቅሼ አይኔ ቀልቶ ምናምን ደምስ ነው የምወጣው። ምክንያቱም በቃ ለምንድን ነው እንደዚህ የምትፈታተነኝ? ምንም ሳላረጋት ለምንድን ነው ሰዎች እንደዚህ፣ እሷ እንደዚህ ብትሆን እሺ ባለማወቅ ብትሆን፣ እነሱ ስለምንድን ነው እንደዚህ የሚሆኑት? ከዛ ማታ ማታ አለቅስ ነበረ። በጣም በቃ ይጨነቅ ነበረ እና ጠበቃ የሚሆንልኝ ሰው አጣው። ነግሬያቸው እንኳን የነገርኳቸው ሰዎች እሷ ጸባያ ነው ንቀሽ ለፊ ነው የተባልኩት። ለምንድን ነው ልጅቷ ሳትነካሽ? ለምንድን ነው ልጅቷን እንደዚህ የምትያት? ልጅቷ እኮ ምንም አላለችሽ የሚልልኝ ሰው ነበር የፈለጉት። አትንኪያት፣ እሷ ስራ እየሄደች ነው፣ አንቺን እንትን አላለችሽ ምናምን ምናምን የሚልልኝ ሰው ነበረ የፈለግኩት። ግን ጠበቃ የሚሆንልኝ ሰው አጣው። ገባችሁ? ከዛ በቃ ዝምታ መረጥኩኝ እና የሆነ ጊዜ ላይ ደግሞ ለ15 ቀን ከዛ ስራ ቦታ ጠፋች። እረፍት አገኘሁ። በቃ እፎ ያልኩኝ፣ ተመስገን ጌታዊ እንደወሰድልኝ በቃ
አረፍኩኝ አልኩኝ። ከዛ በቃ ደስ አለኝ እውነት ለመናገር ምክንያቱም በመንገዱ ቢያንስ በሰላም እያለፍኩ ነው። እነዛ ከእሷ ጋር ሲሳለቁ የነበሩ ወንዶች እሷ በነበረችበት ጊዜ ነው ለካ የሚስቁት የሚሳለቁብኝ። አሁን እሷ ስለሌለች አይናገሩኝም። ጫታቸውን ነው የሚቅሙት፣ የራሳቸውን ወሬ ነው የሚያወሩት፣ ቼክም አያደርጉኝም ሳልፍ ማለት ነው። በቃ ሰላም አገኘው። ከዛ ከሆነ ወቅት ላይ ሲያወሩ አርግዛ ነው ተባለ። ማጅን ጋይስ እንግዲህ አርግዛ ነው ተባለ። ምንድን ነው ሲባል አርግዛ ካረገዘች በኋላ ያረገዘችለት ልጅ ከኔ አይደለም። መጨረሻ ላይ ደግሞ አምኖ እኔ አልፈልግም ልጅ አስወርጂ ብሏት ምናምን ነገር ከሱ ቤተሰብ ጋር ሽማግሌ ተቀምጦ ምናምን ጥል ተፈጥሮ መጨረሻ ላይ አሁን የልጅ እናት ሆና ከእናቷ ጋር ነው የምትኖረው ማለት ነው። እና ያን የነበረው ስድቡ፣ መፈንጠዙ፣ መሳደቡ፣ መራገጡ ሁሉ ቀርቶ አሁን በጣም የተረጋጋች ሴት፣ በጣም በቃ ጥሩ ሴት፣ ልጇ የምትንከባከብ የምትወስድ የምታመጣ ሴት ሆናለች አሁን ማለት ትክክለኛ ሴት ማለት ነው። እና ለእሷ ራሱ እግዚአብሔርን አመሰገንኩኝ። ለምን እሷን እግዚአብሔር እንደዚህ ስላረጋጋት ማለት ነው። ምክንያቱም እንደዛ የምትሳደብ ከሁሉም ወንዶች ጋር እንደዛ የምትሆን ልጅ አሁን ተረጋግታ በአንድ ልብ ከልጇ ጋር በሰላም ወጥታ መግባቷ ሴት መሆኗን ወደድኩላት። ግን እዚህ ጋር ምን አለ መሰላችሁ እኔ ስትናገረኝ የነበረው ይሄንኑ ዛሬ እሷ እየኖረችበት ያለችውን ላይፍ ነው፣ የራሷን ነው የተናገረችው። እና የሰው ልጅ እውነቴን ነው የምላችሁ፣ የሰው ልጅ ከመሬት ተነስታችሁ የምትናገሩ በግምት ለሰው ልጅ ስም የምትሰጡ በማያገባችሁ ለምትገቡ እና አትፍረዱ፣ ይፈረድባችኋል። እግዚአብሔር ያለው ቃሉ ትክክል ነው። እና እሷ ፈርዳብኝ ነበረ፣ ብዙ ነገር ተናግራብኝ ነበረ፣ ተሳልቃብኝ ነበረ። ዛሬ ግን እኔ እሷ ያለችውን አይደለሁም። እኔ በክብር ነው ያገባሁት፣ በስነስርዓት አግብቼ ወልጄ አልሆንልኝ ብሎኝ ነው እናቴ ቤት የተቀመጥኩት እንጂ በስርዓት ነው ያገባሁት። እሷ ግን ዛሬ እሷ እየኖረች ያለችው ላይፍ ትላንትና እኔን እንደዛ ብላ የተሳለቀችውን ወይ በግምት እኔን የተናገረችኝ ህይወት ነው እሷ እየኖረች ያለችው ማለት ነው። አያችሁ ወይስ? ስለዚህ አትፍረዱ የሚፈረድባችኋል የሚለውን ቃል በጣም እንዳምን አድርጎኛል። እና እግዚአብሔር የበቀል አምላክ ነው። እናንተ እኔ ዝምታዬን ወደድኩት፣ ምንም አለማለቴን ወደድኩት። እዚህ ጋር ምንድን ነው ያስተዋልኩት? ማንም ጥብቅና ይቆመልኝ አልነበረም እዛ ቦታ ላይ። ለምን እሷን ትናገሪያታለሽ? ምንም አላለችሽም እኮ ምንም አላደረገችሽም ያለኝ አልነበረም። ሁሉም እስከ እሷ ጋር ነው ሆኖ ነበረ እኔ ሲሳለቁኝ የነበረው በቅናት ተነሳስተው ማለት ነው። እና ግን እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። እና ይሄ ካሳለፍኩባቸው ነገሮች ጥቂቱን የነገርኳችሁ። ብዙ ሰዎች እንዲህ ተሰብስበው ሲሳለቁባችሁ፣ ሲተቹባችሁ እውነቴን ነው የምላችሁ ያልፋል። እኔ እነዛ ፓርቶችን በስራ ቦታም በአካባቢ በተለይ በሰፈር በጣም የተገፋው ነበርኩኝ። ሰፈር ላይ ተሰብስበው እንደተሳለቁብኝ ሰው ነበርኩ። እና የቀን ጉዳይና የጊዜ ጉዳይ ነው። እና እግዚአብሔር እያንዳንዱ ላይ መልስ ሲመልስ ደግሞ እግዚአብሔር በአይን ያሳይቶኛል። እና ምን ያህል እግዚአብሔር ከጎኔ እንዳለ ነው የማውቀው። እና እግዚአብሔርን በጣም ነው የማመሰግነው። እውነቴን ነው የምላችሁ። እና እግዚአብሔር ይመስገን ስለ ሁሉም ነገር። ይሄ ትምህርት ይሆናችኋል። ወይም በእንደዚህ አይነት ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ በዚህ ተጽናኑ፣ ዝምታ ምረጡ፣ ነገሮችን ለእግዚአብሔር አሳልፋችሁ ስጡ። ሁሉም ነገር የጊዜ ጉዳይ ነው። እያንዳንዱ ሰው መልስ ያገኛል።